ዲቪ 2026 ውጤት ነገ ይለቃል ተብሎ ይጠበቃል። ላልሰማችሁ እንግዲህ ዲቪ 2026 ዳይቨርሲቲ ፕሮግራም ሪዛልት ነገ ሜይ 3 2025 እና በኢትዮጵያ አቆጣጠር ሚያዝያ 25 2017 ይለቃል ተብሎ ሁሉም በጉጉት እየጠበቀ ይገኛል ማለት ነው። እንግዲህ ትክክለኛውን ዳይቨርሲቲ ቪዛ ፕሮግራም የዩኤስ ዲፓርትመንት ኦፍ ስቴት ፔጃቸውን በመጎብኘት ሁላችሁም ውጤታችሁም እዛ ላይ ማየት ትችላላችሁ። ይህም ቪዲዮ በምታይበት ሰዓት ሁላችሁም እንግዲህ አይታችሁ ከሆነ ኦልሬዲ ያገኛችሁ ካላችሁ እንኳን ደስ አላችሁ እያልን ያላያችሁም ደግሞ መልካም እድልን እየተመኘው አንዳንድ ነገር እንዴት ሪዛልታችሁን ቼክ እንደምታደርጉ አብረን እናያለን ማለት ነው። እንግዲህ በመጀመሪያ ጉግል ላይ በመጀመሪያ ዲቪ 2026 ሪዛልት ብላችሁ ሰርች አድርጋችሁ የዩኤስ ዲፓርትመንት ኦፍ ስቴት ትክክለኛውን ድረገጽ መሆኑን ማረጋገጥ ይኖርባቸዋል። እሱን የኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የሚል ሪዛልት ይመጣላቸዋል። ዲቪ 2026 ብላችሁ ሰርች ብታደረጉ የመጀመሪያው ፔጅ ዲቪ ፕሮግራም ስቴት ጂኦቪ ያ ነው ትክክለኛው ድረገጻቸው። ስለዚህ እሱን ተጭናችሁ የሚመጣላችሁ ፔጅ አለ ኤሌክትሮኒክ ዳይቨርሲቲ ቪዛ የሚል ቴንኪዩ የሚል ከዛን ወርታች ስታደረጉት ስታትሳችሁን የ2025ን ወይ ደግሞ 2026ን ስታትሳችሁን ቼክ አርጉ የሚል የሰማያዊ በተን ታገኛላችሁ ማለት ነው። እሱን በመጫን ከዛ በኋላ ኮንቲኒው የሚል ሌላ በተን ታገኛላችሁ። እሱን ተጭናችሁ እናንተን መጀመሪያ በምትወሉበት ሰዓት የነበረውን ኢንፎርሜሽናችሁን እንደ ኮንፈርሜሽን ላስት ኔም፣ ፈርስት ኔም እና ደግሞ ዓመተ ምህረት የተወልዳችሁበትን ዓመተ ምህረት በማስገባት ውጤታችሁን ማየት ትችላላችሁ ማለት ነው። አብዛኛ ጊዜ ቻችን ኮንፈርሜሽን ነምበር እንረሳለን። የብዙ ሰው ጥያቄ ነው። ኮንፈርሜሽን ነምበራችሁ የረሳችሁ ካላችሁ እዚሁ ፔጅ ላይ ፎርጌት ማይ ኮንፈርሜሽን ነምበር ብላችሁ የመጀመሪያው ፔጅ ላይ እንደምታዩት እዚህ በሰማያዊ ከለር የተጻፈው ፎርጋት ማይ ኮንፈርሜሽን ነምበር የሚለው እዚህ ጋር አለ። እሱን ክሊክ በማድረግ ቬሪፋይ ኢንትራንት የሚላል እሱን የእናንተ ያስገባችሁትን እንትን ታራግጣላችሁ ማለት ነው። ትክክለኛውን ኢንፎርሜሽናችሁን በሌላ መልኩ እዚህ ጋር የሚያሳየው የ2025 ነው ወይስ የምን ዓመተ ምህረት ነው የሚለውን መጀመሪያ ትመርጣላችሁ። የትኛው ቪዛ ሎተሪ ቪዛ የትኛው እንደሆነ ቼክ ማድረግ ትችላላችሁ። 2025 ከሆነ ለአሁኑ 2026 ነው። እሱም በ2026 የሚለውን ክሊክ በማድረግ ቀጣይ የኔም ፔጅ አለ እዚህ ጋር ፋሚሊ ኔም ወይ ደግሞ ላስት ኔም፣ ፈርስት ኔም፣ ሚድል ኔም እነሱን ካስገባችሁ በኋላ ቀጣይ ሶስተኛ ላይ ደግሞ ዴት ኦፍ በርዝ ስክሪን ላይ እንደምታዩት ቀኑንና ወሩንና ዓመተ ምህረቱን በማስገባት በመቀጠል ደግሞ ኢሜል አድሬሳችሁን በማስገባት እና ይሄንን ከታች የሚታየውን የአምስተኛውን አውተንቲኬሽን ቅድም እንደነበረው አይነት ፒክቸሩ ላይ ያለውትን ቬሪፋይ በማድረግ ሰብሚት ማድረግ ይቻላል። የዛን ሰዓት ኢንፎርሜሽናችሁን ማግኘት ትችላላችሁ ማለት ነው።